በቤተሰቧ ተጥላ የነበረችው በስቃይ የተመታችው ልጅ ፊርዶስ ከሳውዲ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ ህዝነት ረህመት አይለያችሁ ያልኩኝ ይህ ዘወትር ቅዳሜና እሁድ ወደ እናንተ ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች ሰበብ ታከመው የዳኑ የእህት የወንድሞቻችንን እውነተኛ አሳዛኝ ልብ አንጠልጣይ ታሪካቸውን ነውና ለዛሬም እጅግ የሚያሳዝን በቤተሰቧ ተጥላ የነበረችው በስቃይ የተመታችው ልጅ ፊርዶስ ከሳውዲ ክፍል 8። ይህን እስከ ዛሬ ድረስ አውርቼው አላውቅም። አላህ አለ፣ አላህም የበላይ ነው። ይህል ባለቤቴ ከአደጋው ሲሸሽ ብቸኛው መመሪያው ሆነ። የኡስታዞቹ ቃል በአላህ ላይ ያለውን እምነት ያጸናው ሲሆን የሰው ልጆችን ከሩቅያና ከሳይኮሎጂ ባሻገር በአላህ ፈቃድ መምራት እንደሚችሉ አረጋግጦታል። ባለቤቴ በፖሊስ ሲሳደድ ተከታትሎ ወደ ተራራው ሲወጥ የፀሐይ ሙቀትና የውሃ ጥማት ነፍሱን አሰቃዩት። እያንዳንዱ እርምጃው የሞት ሽረት ትግል ነበር። በራሱ ላይ ብቻ ሳይሆን በኔና በልጁ ላይ የደረሰውን ስቃይ እያሰበ ቢያዝ ምን ሊሆኑብኝ ነው? ልጄን እንዴት ላደርጋት ነው ብሎ በጣም ተሰቃየ። ከብዙ ሰዓታት ሩጫና መሳደድ በኋላ ፖሊሶች በዚያ አካባቢ ያሉትን የተደበቁትን ሁሉ ማሳደድና መያዝ ጀመሩ። ባለቤቴ ግን በሩቅያ ሕክምና ወቅት ያገኘውን አካላዊና መንፈሳዊ ጥንካሬ ተጠቅሞ መሮጡን ቀጠለ። በዚያ አስፈሪ ሰዓት 3 ትላልቅ ድንጋዮች ያሉት አካባቢ አገኘ። ልክ በህልሙ እንደታየው ወዲያውኑ ወደ ውስጥ ገባ። የድንጋዮቹ አቀማመጥ የተፈጠረችው ያቺ ትንሽ ዋሻ ጥልቅ አልነበረችም። ነገር ግን በፖሊሶች አይን እንዳይታይ ሙሉ በሙሉ ተሰውራለች፣ ትጋርደዋለች። እዛች ስር ሰው በዛ ሙቀት እንደማይገባም ያምናሉ። ስለዚህ አያዩኝም ብሎ ቢወስንም ምናልባት ህልሙ ከሸይጣን ቢሆንስ ብሎ በጣም ተጠራጠረ። ይሁንና ቀልቡን አሸንፎ እንደዛ አይነት ግልጽ ህልምማ ከሸይጣን ሊሆን አይችልም ብሎ ከሱ ጋር የነበሩት ወደ ላይ ሲሮጡ እሱ ግን እዛው ተሸሸገ። ከጥቂት ደቂቃዎች በኋላ የፖሊስ መኪናዎች ድምጽ ሰማ። ፖሊሶች ያንን ተራራማ አካባቢ በሙሉ አሰሳ አደረጉ። ሁሉንም ያዩዋቸውን ሰዎች ያዙ። እሱ ግን በዚያች የህልም ዋሻ ውስጥ ሆኖ ተረፈ። ሰዓታት አለፉ። እሱም በዚያች ትንሽ ጨለማ ዋሻ ውስጥ ሆኖ በሙቀትና በጥማት እየተሰቃየ ያ ረቢ ከቤተሰቤ እንዳትለየኝ ሲል ቆየ። እኔ
በቤቱ ውስጥ ያለኝ ስቃይ ግን ሌላ አይነት ነበር። የስሜት መሞት፣ የባለቤቴ ስልክ ስለተዘጋ መሞት አለመሞቱን እንኳን ማወቅ አልቻልኩም። መያዝ አለመያዙንም ልሰማ አልቻልኩም። ሲሩ አሁን ባለቤቴን መጉዳት ሲያቅተው በኔና በልጄ ላይ በኃይል ተመለሰ። ልጄ ሳያት የንዴት ስሜት ይሰማኝ ነበር። ባልወለድኩሽ እያልኩ ይጸጽተኛል። በሩቅያ ክፍለ ጊዜ የሚታየኝ የነበረው ጽናት መቋቋም ጠፋ። በየቀኑ ባለቤቴ የሚመለስበትን ተስፋ እያጣሁ ነበር። ወደ ኡስታዝ አቡ ሙሳ መልእክት ሁሌ እያለቀስኩ ድምጽ እልካለሁ። እንዲህ እላለሁ፣ ኡስታዝ ሲሩ አሸነፈን፣ አላህ ትቶኛል። የኔ እምነት በጣም ደካማ ነው። እንዴት በባለቤቴ በፖሊስ ሊያዝ ይችላል? ይህ የኛ ጥፋት ነው። የኡስታዜ ማጽናኛ ግን አንቺ ደካማ አይደለሽም፣ የአላህን ቃል አትርሺ፣ በፈተና ወቅት መውደቅ የለብሽም። ኢንሻአላህ ባለቤትሽም በህይወት አለ። ምንም ቢሆን ዜና እንሰማ ነበር፣ አላህም አድኖታል ኢንሻአላህ። አሁን ደግሞ አንቺ ራስሽን ማዳን አለብሽ፣ ለርሱ ስትይ ጽኚ ብለው አበረታቱኝ። በዚያች ሳምንት ውስጥ እኔና ልጄ በብቸኝነትና በጭንቀት ውስጥ ተጠመቅን። ባለቤቴ በተራራ ላይ ሆኖ ለህይወት ሲታገል፣ እኔ ደግሞ ቤት ውስጥ ተስፋዬን ሳልጥል በትዕግስት በሩቅያ ሕክምና እየታገልኩ ነበር። የዚህ የመጨረሻው የሲህር ጦርነት ፍጻሜ እስካሁን አልታወቀም። እኔ በቤቴ ውስጥ በብቸኝነት ልጄን አቅፌ ሳለቅስ፣ ባለቤቴ ደግሞ በተራራማው ዋሻ ውስጥ በሙቀትና በጥማት ሲሰቃይ፣ የፈተናችን መድረክ የተለያየ ቢሆንም ህመሙ ግን አንድ ነበር። ሁለታችንም የመውደቅ ያህል ስቃይ ውስጥ ገብተን ነበር። ነገር ግን የአላህ ኃይል በህልም የላከው መመሪያ የሁለታችንም መዳን ተስፋ በር ሆነ። ባለቤቴ በፖሊስ ፍለጋ ወቅት በህልሙ በኡስታዝ አቡ ሙሳ ወደ ተመለከተው ዋሻ ከሸሸ በኋላ እኔ ፊርዶስ ቤት ውስጥ ባልታየው የሲህሩ ኃይልና በከባድ ጭንቀት ውስጥ ተውጬ ነበር። ለ5 ቀናት ከእሱ ምንም አይነት መረጃ ሳላገኝ የብቸኝነትና የፍርሃት ስሜት ገደል ውስጥ ከተተኝ። በዚያች ትንሽና ጨለማ ዋሻ ውስጥ ባለቤቴ 5 ቀናት አሳለፈ። ኡስታዜ እንደዛ ቀን ተፍትሽ በሳውዲ ምድር ተደርጎ አያቅም። በዛም ላይ ሐሺሽ ነጋዴዎች እዛው ተራራ ላይ ነው የሚደበቁት ብለው ቦታውን በፍጹም ሊለቁ አልቻሉም። በዋሻው ውስጥ ምንም አይነት ውሃና ምግብ አልነበረውም። የሳውዲ በረሃማ የአየር ሁኔታ ሙቀት በተለይ በቀን ሊገለው ተቃረበ። ከንፈሩ ደረቀ፣ ጉሮሮው ተሰነጠቀ። ጥማትና ረሃብ ሰውነቱን እያደከሙት ሲመጡ የመንቀሳቀስ አቅሙን አጣ። አካላዊ ስቃዩ ከአእምሮ ጭንቀት ጋር ተደመረ። ስለኛ ሳያስብበት የሄደው ጉዞ ውስጡን በጸጸት ሞላው። ፊርዶስ አሁን ምን ትላለች? እንዴትስ ትታገሳለች? እያለ በሐሳብ ይሰቃይ እንደነበር ነገረኝ። በዚያ ሁሉ ስቃይ ውስጥ ግን የቀልብ ዶክተሮች ያስተማሩትን የመንፈሳዊ ጥንካሬ ትምህርት አልጠፋም። ውሃ የሌለው ሲሆንም ምራቁን ዋጥ አድርጎ የዚክር ቃላትን ይደግም ነበር። ከመተኛቱ በፊት ኡስታዝ አቡ ሙሳ ያስለመደውን የፋቲሃንና ሙዓውዘተይንና ዚክሮችን ይል ነበር። ያቺ ዋሻ ከፖሊስ እጅ እንደጠበቀች ሁሉ አላህም ከመንፈስ ጭንቀት ይጠብቀው ነበር። እኔ በቤቴ ውስጥ ከኡስታዝ አቡ ሙሳ ጋር እየተማማርኩ
እየተመካከርኩ ሩቅያ ሳደርግ የሲህሩ ጅን አሁንም ተቃውሞ ያሳያል። ነገር ግን በዚህ ጊዜ አዲስ ስልት ተጠቀምኩ። የውስጤን ተስፋ መቁረጥ ለኡስታዝ በሰፊው አስረዳኋቸው። ኡስታዝ ባለቤቴ ጠፋ፣ ሲህሩ ቤተሰቤ አሸነፈኝ። አሁን እኔና ልጄ ብቻችንን ነን ስል አለቀስኩ። ኡስታዜም ፊርዶስ በአላህ እገዛ እመኚ፣ ባልሽ በህይወት አለ ኢንሻአላህ። አሁን የሚያስፈልግሽ ለራስሽና ለልጅሽ ጽናት እንጂ ለሲህሩ መሸነፍ አይደለም። አላህ ያዳነውን ሰው ሲህር ሊገድለው አይችልም አሉኝ። የታችን ታሪክ ክፍል 8 ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች እንዲዳረስ አድርጉ። ኢንሻአላህ በክፍል 9 እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።